ለመጨረሻ ጊዜ በምሳሌ ያስተማረው ትምህርት ነው። ይሄ ትምህርት ከሆሳዕና በኋላ ያስተማረው ትምህርት ነው። በሰሙነ ሕማማት እንደምታስታውሱት ሰኞ ቀን የበለስ ቀን ይባላል። ያ ቀን ይሄ ትምህርት የሚሰበክበት የሚሰጥበት ቀን ነው አንዱና ስለ ወይን በምሳሌ ያስተማረበት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሰፊ ትምህርት የያዘ ክፍል ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ እና ምሳሌው ምንድነው የሚለው ጌታ አንድ ባለጸጋ ሰው ነበርና ያ ባለጸጋ ሰው ወይን ተከለ። ለወይኑ አሰራለት፣ ቅጥር ቀጠረለት፣ መጥመቂያ አበጀለት፣ የሚያስፈልገውን ነገር ሁሉ አደረገለትና ለገበሬዎቹ አከራይቶ እሱ ወደ አገሩ ተመለሰ። ከዚያ ፍሬ በሚያፈራበት ጊዜ ባሮቹን ሂዱና ከወይኔ ፍሬ አምጡልኝ ብሎ ላካቸው። እነዚህ የተላኩት ባሮች ሄደው ገበሬዎቹን ሲጠይቋቸው ገበሬዎቹ የተላኩትን ባሮች አንዳንዶቹን በእሳት አቃጠሏቸው፣ አንዳንዶቹን ገረፏቸው፣ አንዳንዶቹን ሰደቧቸው፣ አንዳንዶቹን ደግሞ ገደሏቸው። ከዚያም በኋላ እንደገና ሌሎች ከነሱ የሚበዙ ሌሎች ባሮችን ሌሎች አሽከሮችን ላከ። እነሱንም እንደዚሁ አደረጉባቸው። ከዛ በሶስተኛ ጊዜ ግን ልጁን ላከ ይላል። ልጄን ይፈሩታን ያፍሩታን ብሎ ልጁን ላከ ይላል። ከዛ ልጁን ሲልክ ወናሁ መጻ ወራሲሁ አሉ ይላል። ልጁን በርቀት ሲመለከቱ እነሆ ወራሹ መጥቷል፣ ንዑ ንቅትሎ ወንርከብ ርስቶ፣ ኑ እንግደለውና ርስቱን እናገኝ ብለው ከወይኑ አትክልት አውጥተው ወደ ከተማ ከከተማ አውጥተው ወደ ገጠር ወስደው ገደሉት ይላል። እና ይሄ እንግዲህ ሰም ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በወይን ምሳሌ ያስተማረው ስለማን ነው ቢሉ አንደኛ ስለ ኦሪት ነው፣ ሁለተኛ ስለ እስራኤል ነው፣ ሶስተኛ ደግሞ ስለኛ የተሰጠ ትምህርት ነው። የተከበራችሁ ምእመናን እጅግ በጣም ሰፊ የሆነ ትምህርት ነው። እንደው ሁለቱን ብቻ አነሳለሁ። የመጀመሪያው ስለ እስራኤል ዘስጋ የተነገረ ነው። ሁለተኛው ደግሞ ስለ እስራኤል ዘነፍስ የተነገረ ነው። እስራኤል ዘስጋ የሚባሉት ከያዕቆብ በስጋ ቀጥታ የተወለዱ የአብርሃም ዘር የሆኑት በስጋ የሆኑት እስራኤል ዘስጋ ይባላሉ። እስራኤል ዘነፍስ የምንባለው እኛ ነን። እስራኤል ዘስጋ ወይን ተብለው ይጠራሉ፣ በለስ ተብለው ይጠራሉ፣ በልዩ ልዩ ምሳሌ ይገለጣሉ። እና እዚህ ላይ የተገለጡት ለወይኑ የሚያስፈልገው ነገር የተደረገላቸው እግዚአብሔር ለእስራኤል ዘስጋ ማንኛውንም ነገር አድርጓል። ሕግ ሰርቷል፣ ስርዓት ሰጥቷል፣ ክህነት ሰጥቷል፣ ታቦት ሰጥቷል፣ ኪዳን ሰጥቷል። ራሱ ወርዶ እግዚአብሔር አናግሯል። በተራራው ላይ እጁ ያረፈበትን ፊርማው ያረፈበትን ጣቱ ያረፈበትን ታቦትና ጽላት ለእስራኤል ሰጥቷልና እግዚአብሔር ለወይኑ የሚያስፈልገው ለእስራኤል የሚያስፈልገውን ነገር እንዳደረገ የሚያጠይቅ ነው። አጥር ሰርቶለታል፣ ቅጥር ቀጥሮለታል፣ መጥመቂያ ምሶለታል፣ ረድኤት ሰጥቶታል፣ ጠባቂ ሰጥቶታል፣ በመላእክት አስጠብቆታል፣ በደንበና ጠብቆታል፣ መና ወርዶለታል፣ ውሃ ከጭንጫ አፍልቆለታል፣ ጠላት አጥፍቶለታል፣ ባህር ከፍሎ አሻግሮታል። ለእስራኤል ብዙ ነገር አድርጓል። ያንን የሚያሳይ ነው። መጥመቂያ መስራት ማለት፣ ቅጥር መስራት ማለት፣ አጥር መስራት ማለት ይሄ ነው። ዛሬ እግዚአብሔር ለኛ ያላደረገልን ነገር ምን አለ? በእውነት ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔር። ተጠብቀን ነው የምንኖረው። ረድኤት አለን፣ ጠባቂ መላእክት አሉን፣ የሚጠብቁን ካህናት አሉ፣ የሚጠብቁን ቅዱሳን አሉ፣ በጸሎት የሚጠብቁን፣ በምልጃ የሚጠብቁን፣ በመስዋዕት የሚጠብቁን፣ ሌሊት እያመሰገኑ የሚያድሩ ሊቃውን፣ ነጭ ለብሰው በእግዚአብሔር ፊት የሚያመሰግኑ ሊቃውን፣ አበባ ይዘው እንዘታ አቅፍየው እያሉ የሚያመሰግኑ ሊቃውን፣ ምስለ እለ አጸው በደበ አልማሲው በያሉ የሚያመሰግኑ አባቶች፣ እነሱን የሚጠብቁን ሰጥቶናል። የምንጠበቅባቸው በጣም ብዙ መንገዶች አሉ። ወይን የምንባለው እኛ ነን። ነቢዩ ኢሳይያስ ሲናገራን ትንቢተ ኢሳይያስ ምዕራፍ 5 ከቁጥር 3 ጀምሮ ስትመለከቱ እነሆ ለወይኔ ያላደረኩለት ምን አለ? ፍሬ እንዲያፈራ ፋንድያ አፍስሼለታለሁ፣ ውሃ አጠጥቼዋለሁ፣ ኮትኩቼዋለሁ፣ የሚያስፈልገውን ነገር አድርጌለታለሁ። ወይኔ እንዲያፈራ ያላደረኩት ምንም የለም። ግን ወይኔ የወይን ፍሬ እንዲያፈራ ስጠብቅ ኮሶ አፈራ፣ ደንደር አፈራ፣ ሾህ አፈራ ይላል። የተከበራችሁ ክርስቲያኖች እግዚአብሔር ከኛ የሚጠብቀው ፍሬ አለ። የሚጠብቀው የክርስትና ሕይወት አለ። የሚጠብቀው የሃይማኖት ፍሬ አለ። የሚጠብቀው የመንፈሳዊነት ፍሬ አለ። የሚጠብቀው የንስሐ ፍሬ አለ። የሚጠብቀው የሥጋው ደግሞ ፍሬ አለ። የሚጠበቅብን ፍሬ አለ። ወይን እኛ ነን። ወይን የተባልነው እኛ ነን። ለወይኑ የሚያስፈልገው ነገር እንደተደረገለት ሁሉ ለእኛም የሚያስፈልገን ነገር ተደርጎልናል። ከዚያስ ባሮቹን ላከ። ፍሬውን ፈለጉ፣ ነገር ግን አልሰጧቸውም፣ እንዲያውም ገደሏቸው። ነቢያትን ላከ፣ አበይት ነቢያትን፣ ከዚያስ ደቂቅ ነቢያትን ላከ። እነዚህን ሁሉ ገረፏቸው፣ ገደሏቸው። በመጨረሻ ልጁን ላከ።
ልጄንስ ያፍሩታል ይፈሩታል ብሎ ልጁን ላከ። ነገር ግን ልጁን ሲመለከቱ እንዲህ አሉ፣ ወናሁ መጻ ወራሲሁ፣ እነሆ የሚወርሰው ልጁ መጥቷል፣ እንዲያውም እሱን ከገደልን እኛ ወይኑን መውረስ እንችላለን ብለው ልጁን ያዙና ከአትክልቱ ወደ ውጭ አውጥተው ገደሉት ይላል። ለጊዜው ይላሉ መተርጉማን አባቶቻችን፣ ለጊዜው ከአትክልቱ ውጭ የገደሉበት ምክንያት ደም የሰው ደም አትክልት ያደርቃን ብለው ነው ይላል። አያችሁ የተጨነቁት ለየትኛው እንደሆነ አያችሁ። ለሱ መገደል አይደለም፣ የሱ ደም አትክልቱን ያደርቀዋል፣ ወይኑን ያደርቀዋል፣ ፍሬውን ያደርቀዋል፣ ያበላሸዋል ብለው የተጨነቁት ለአትክልታቸው ነው። ዛሬ ለዚያ የሚጨነቁ በጣም ብዙዎች ናቸው። ለደም የማይጨነቁ፣ ለሞት የማይጨነቁ፣ ለድሃ የማይጨነቁ፣ ለሚያለቅስ ሰው የማይጨነቁ፣ ለዕለት ዕለት ለሚገደል ሰው የማይጨነቁ፣ ከዛ ይልቅ ማሳ የሚያሳስባቸው፣ መስክ የሚያሳስባቸው ሰዎች አሉ። አይሁዳውያን እንደዚህ ተጨነቁ። ደሙ እዚህ ላይ ከፈሰሰ አትክልቱ ይደርቅብናል፣ ስለዚህ ወደ ውጭ አውጥተው ገደሉት ይላል። በጣም ለማሳጠር እንዲህ ልተርጉምላችሁ ሁለተኛውን ወርቁን ማለት ነው። ማን ነው ይሄ የተገደለው? ማን ነው ይባል? ክርስቶስ ነው። የገደሉት እነማን ናቸው? አይሁድ። ከከተማ አውጥተው ከገደሉት፣ ከአትክልት አውጥተው ገደሉት ማለት መሰላችሁ? ሶስት ነገሮችን የሚያሳይ ነው። አንደኛ ከሕግ ውጭ ገደሉት፣ እጠይቃችኋለሁ። ሁለተኛ ከልባቸው አውጥተው ገደሉት። ሶስተኛ ከኢየሩሳሌም ከተማ አውጥተው ገደሉት። እጠይቃችኋለሁ። አንደኛ ከልባቸው አውጥተው፣ ሁለተኛ ከሕግ አውጥተው፣ ሶስተኛ ከከተማ አውጥተው ገደሉት። አንደኛ ከምን አውጥተው አልኳችሁ? ከልብ። ሁለተኛ ከሕግ፣ ሶስተኛ ከከተማ አውጥተው ገደሉት። ከልብ አውጥቶ መግደል ማለት ምን ማለት ነው ቢባል ክርስቶስን ከልባቸው አወጡት፣ ክርስቶስን ከአእምሯቸው አወጡት፣ ክርስቶስን ከነፍሳቸው አወጡት። ክርስቶስን መስቀል ላይ መስቀላቸው ብቻ አይደለም አይሁዳውያን ዕዳ የሆነባቸው። ክርስቶስን መስቀላቸው መገረፋቸው ብቻ አይደለም ዕዳ የሆነባቸው፣ አለማመናቸው። የጌታ ደም የፈሰሰው ሁልጊዜ እንደምንነግራችሁ ለበቀል አይደለም፣ ለይቅርታ የፈሰሰ ነው። ነገር ግን ያላመኑ ሰዎች ባለማመናቸው ምክንያት ይፈረድባቸዋል። ከአትክልቱ አውጥተው ገደሉት ማለት ይሄ ነው። ከልባቸው አውጥተው፣ ከነፍሳቸው አውጥተው፣ ከሰውነት ውጭ አውጥተው፣ ከሰውነት ተራ ከሰውነት አስተሳሰብ አውጥተው ገደሉት። ይሄ ነው ከልባቸው አውጥተው ገደሉት ማለት፣ ከከተማ አውጥተው ገደሉት ማለት የመጀመሪያው። ሁለተኛው ከሕግ አውጥተው ገደሉት። ከሕግ ውጭ ገደሉት ማለት ክርስቶስን እንደምታውቁት 6666 ጊዜ ገርፈውታል። የተገረፈ አይሰቀልም፣ የሚሰቀል አይገረፍም። ክርስቶስ ግን ተገርፏልም ተሰቅሏልም። ያውም ደግሞ ያለ ሕግ ነው የተገረፈው፣ ያለ ሕግ ነው የተሰቀለው፣ ያለ ሕግ ነው የተፈረደበት። ሐሰተኛ ምስክር ነው በክርስቶስ ላይ የቆመበት እና ልብ በሉ፣ ከሕግ ውጭ ገደሉት። ሁለተኛ፣ ሶስተኛ ከኢየሩሳሌም ከተማ አውጥተው ከከተማ ውጪ በቀራንዮ ላይ ሰቀሉት። ለምን? የተነገረ ትንቢት ስላለ፣ የተሰጠ ተስፋ ስላለ፣ የተቆጠረ ሱባኤ ስላለ ያ ይፈጸም ዘንድ ከከተማው አውጥተው ገደሉት። ከዚያስ ጌታ እንዲህ ብሎ ጠየቃቸው። አይሁዳውያንን ያስተምራቸው የነበሩትን ደቀ መዛሙርቱን ወዲያው እንዲህ ብሎ ጠየቃቸው። ባሮቹን ገደሉበት 2 ጊዜ። ከዚያስ ልጁን ላከ፣ ልጁንም ገደሉበት። ወሶበ መጻ በዓለ አጸደ ወይን ምንተ እንከ ይሬስዮሙ። ይሄ የወይን ባለቤት በመጣ ጊዜ ምን የሚያረጋቸው ይመስላችኋል ብሎ ጌታ ጠየቃቸው። ከዛ እነሱ ምን እንደመለሱ ታውቃላችሁ? በእኩይ ለእኩያን ይቀትሎሙ ወያጠፍኦሙ አሉ። ክፉዎችን በክፉ ያጠፋቸዋል አሉ። እየሰማችሁ ነው? ክፉዎችን በምን ያጠፋቸዋል? በክፉ ያጠፋቸዋል። ሰቅለው የገደሉት እነማን ናቸው? እነሱ ናቸው፣ አይሁዳውያን። ራሳቸው ላይ ምን አደረጉ? ፈረዱ። ከዛ ጌታ እንዲህ አለ፣ አማን እብለክሙ እውነት እላችኋለሁ ይላል፣ ወይሁብዋ ለካልአን ለእለ ይገብሩ ፍሬሃ። ይህንን ፍሬ ከእናንተ ወስደው በየወሩ ፍሬዋን ለሚያደርግ ሕዝብ ትሰጣለች፣ መንግስት ከእናንተ ይወሰዳል አላቸው። ክህነት ከእናንተ ይወሰዳል፣ ፍሬ ከእናንተ ይወሰዳል፣ ትንቢት ከእናንተ ይወሰዳል፣ ተስፋ ከእናንተ ይወሰዳል፣ መንፈሳዊነት ከእናንተ ይወሰዳል፣ ክብር ከእናንተ ይወሰዳል፣ ኩራት ከእናንተ ይወሰዳል፣ ግርማ ከእናንተ ይወሰዳል፣ ሞገስ ከእናንተ ይወሰዳል፣ መሰማት፣ መደመጥ፣ ማሸነፍ፣ ድል ማድረግ፣ ኃይል ሁሉ ከእናንተ ይወሰዳል። ለማን ይሰጣል? ለሌላ ይሰጣል። ለማን? ለአሕዛብ ይሰጣል። ምንም ነገር ካላከበራችሁት እንደዛ ነው የሚሆነው። ምንም ነገር ካላከበርን
በጣም ብዙዎቻችን አሁን በሰሞኑ ስለሆነው ስለ ኦርቶዶክሳውያን መገደል መጨፍጨፍ በጣም ብዙዎቻችን እንናገራለን። መደመጣችን የት ሄደ? እንዲህ ብላችሁ ጠይቃችሁ ታውቃላችሁ? ክብራችን የት ሄደ? መሰማታችን የት ሄደ? ሞገሳችን የት ሄደ? መፈራታችን የት ሄደ? ግርማችን የት ገባ? ከኛ የተወሰደ ፍሬ ያለ አይመስላችሁም? እየለቀቀ ያለ ከኛ እየተወሰደ ያለ ወደ ሌላ ሀገር ሽፍት እያደረገ ያለ እንዲህ አይነት ነገር አይታያችሁም? ብርሃን ከኛ እየሄደ ወደ ሌላ ዓለም እየሄደ ሌላ ዓለም ውስጥ እያበራ አይመስላችሁም? እኔ በቅርብ ለአገልግሎት ከኢትዮጵያ ወጥቼ ነበር። ያየሁት ነገር ይገርመኛል። እንዳው ሟርተኛ እንዳትሉኝ አደራ፣ ግን እንድትጠነቀቁበት ልንገራችሁ። እዚህ አዲስ አበባ ካሉት የእናንተ ልጆች ይልቅ ዛሬ ውጭ ሀገር ያሉት ልጆች ዲቁና ይማራሉ። ገና በሕፃንነታቸው ዲያቆናት ይሆናሉ። በጣም ብዙ ልጆች መሪጌቶች ይሆናሉ። የሚገርማችሁ በጣም ብዙ ልጆች ከዩቲዩብ እየሰሙ በኦንላይን እየተማሩ በጣም ታውቃላችሁ። ሌላ ቦታ መንገድ ተዘግቶ መስቀል ይከበራል። መንገድ ተዘግቶ ጥምቀት ይከበራል። አሜሪካ ውስጥ የጸጥታ ኃይል ተመድቦላቸው በሚዲያ እንደምታዩት ጥምቀትን ያከብራሉ፣ መስቀልን ያከብራሉ። በባዕድ ሀገር፣ በባዕድ ምድር፣ በባዕድ ስፍራ ይሄን ዜማ የቅዱስ ያሬድን ዜማ በነፃነት ያመሰግኑበታል። እዛ ባንዲራ አይከለከልም። እዛ ይሄን ለበስክ የለም፣ እዛ ይሄን አደረክ የለም። በነፃነት የቤተክርስቲያኒቱ ክብር እዛ ይገለጣል። እዚህ ግን እንዴት እንደምንጨነቅ ታውቁታላችሁ። እንዴት እንደምንጨነቅ ታውቁታላችሁ። የሆነ ነገር ከኛ እየተወሰደ አይመስላችሁ? የሆነ ነገር እየተቀማን አይመስላችሁ? የሆነ ነገር እየሰጠን ከእጃችን እያመለጠ አይመስላችሁ? አንዳንድ ነገሮች ላይ በጣም ብዙ ቀልደናል ምእመና። በጣም ብዙ ነገሮቻችን ላይ፣ ክብራችን ላይ፣ ኩራታችን ላይ፣ ሞገሳችን ላይ ራሱን እሁድን ቀልደንበታል። ሰንበትን ቀልደንበታል። ንግሶቻችንን ቀልደንባቸዋል። የምንከብርባቸውን በዓላት መሳለቂያ፣ መሳቂያ፣ ዳንኪራ አድርገንባቸዋል። የሎሚ መወራወሪያ አድርገንባቸዋል። የሌላ የስጋዊ ሐሳብ ፈቃድ መፈጸሚያ አድርገናቸዋል። ዩኔስኮ የሚያውቀው እኮ ጥምቀትን የሚያውቀው ይሄን በዓል አይደለም፣ መንፈሳዊውን አይደለም፣ ማህሌቱን አይደለም፣ ታቦቱን አይደለም፣ ጭፈራውን ነው የሚያውቀው። በሃርሞኒካ የሚደንሰውን ዳንስ ነው የሚያውቀው። በጣም ብዙ ነገሮች ከኛ ተወስደዋል። ወይ ሁብዋ ለካለ አለ ለይገብሩ ፍሬሃ፣ ፍሬዋን ለሚያደርጉ ለሌሎች ትሰጣለች አለ። መንግስት ከኛ ይወሰዳል፣ ትንቢት ከኛ ይወሰዳል፣ ክህነት ከኛ ይወሰዳል፣ መንፈሳዊነት ከኛ ይወሰዳል ካላከበር ነው። የተከበራችሁ ክርስቲያኖች ምን አለን? ምን ይዘናል? በእጃችን ምን አለ የሚለውን ነገር አስተውለን የዛሬ ወንጌል በተለይ የሚያሳየን እንዳይወሰድብን በጸሎት እና በትህትና በበጎ ምግባር እንድንጠብቅ የሚያደርግ ነውና በእውነት አምላካችን እግዚአብሔር ፍሬያችንን እንድንጠብቅ እርሱ ይርዳን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን።